ልጄን አደራ። ሌላ ምንም የምላችሁ ነገር የለም። ልጄን ብቻ አደራ ልጄን ጠብቁልኝ። እስከምመለስ እንዴትም ብላችሁ ልጄን አቆዩልኝ። አምራ በቃ እኔ እንደመሆንለት ሆኝለት ስልሽ እኔ ከሱ ተነጥዬ አንድ ቀን አንድ ሌሊት አሳልፌ አላውቅም። አንድ ቀን ሲተኛ እንኳን አላምነው። ምንም ላደርግላት አልቻልኩም። አባቴ በስተመጨረሻ ተረድቻለሁ። ምንም ከዚህ በላይ ማድረግልህ ነገር የለኝም። ትንሽ ጊዜ ታገሰኝ። ነገሮች ሲስተካከሉ መለሳለሁ። እስከዛ እሷ ጋር ትሆናለሽ። እሷ ጋር ትሆናለሽ። ሂድ በቃ እሷ ጋር ሂድ በቃ። እኔ ከዚህ በላይ ፊት እንደዚህ አትሆን አይችልም። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሯት ሞራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሰላም የዩቲዩብ ቤተሰቦቻችን እንደምን ናችሁ? እኔ ያው ደህና አይደለሁም። ምክንያቱም ያለሁበት ችግር ታውቃላችሁ። በልጄ ምክንያት ብዙ ነገር ደረሰብኝ። ያው ጭራሽ ከዛ ቢለፋ አልፎ ህይወቴን መኖር አልቻልኩም። ተከስሻለሁ። የክሱን ወረቀት አልቀበለም ብዬ ነበር። ያው ፖሊሶችም ቤት ድረስ እየመጡ በቃ በየሁሉም ቦታ እየፈለጉኝ ነው። አሁን በቃ ከሁሉም ነገር ሲበዛብኝ ምን ሲልብኝ ሽሽት በቃ ትላችሁ እስቲ ለትንሽ ጊዜ ከዚህ ዞር ልበል ብዬ ነው። ዛሬ እናንተ ጋር የመጣሁት በእናንተ ፊት ልጄን ይዤው መሄድ አልችልም። ምክንያቱም እሱንም ላንገላተው አልፈልግም። ልጅ ነው፣ ገና ነው። ስለ እንደዚህ አይነት ነገር ብዙ እንትን አይልምና ያው ውስጤ ባይችልም አንጀቴ የአባትነት ስሜቱ ባይፈቅድም ለመኖር ሲባል ብዙ ነገር ይደረጋል። እኔ ከልጄ ተለይቼ አድሬ አላቅም። ማደርን በጣም ፈራው። ግን ያው ዛሬ የቁርጥ ቀን የግድ ቀን መጣና ከልጄ ለትንሽ ጊዜ ቢሆን በቃ ሁሉ ነገሮች እስኪስተካከሉ ከልጄ ልለየው ነውና ልጄ ለአምራ አደራ በእናንተ ፊት እጃት። እኔ ለትንሽ ጊዜ ራሴን መደበቅ አለብኝ። ምክንያቱም ቤትም በተደጋጋሚ እየመጡ ነው። እናቴም እየተጨነቀች ነው። ምንድነው ነገሩ? ምንድነው የተፈጠረው ነገር ንገረኝ እያለች ነው። ያው እናቱም እንደመጣሽ ለእናቴ አልነገርኳትምና በቃ እንዴት ልበላችሁ፣ እሷም ተሳቀቀችብኝ። በየሄድኩበት ጓደኞቼ ላይ ብዙ ነገር እያደረሰባቸው ነው በእኔ ምክንያት። እሱን ካላመጣችሁ ያው የልጄ እናት በገንዘብ አሁን ላይ በገንዘብ የፈረጠመ ጉልበት አላት። ያው ስላችሁ እንጃ እንዴት እንደሆነ አላውቅም። በገንዘብ ኃይል ብዙ ነገር እየደረሰብኝ ነው። ያው የልጅነት ልጄ ነው። ከሱ መለየት አልፈልግም። ግን ያው ምንም ማድረግ አልችልም ስላችሁ ፊት ለፊት መቅረብ እችል ነበር። ግን ያው በገንዘብ ሁሉን ነገር ማለት ትችላለች። እሷ ያለችበት ሁኔታ በገንዘብ ምንም ማድረግ ትችላለች። እና እኔ ደግሞ እስር ቤት ገባሁ ማለት ልጄን ሙሉ በሙሉ ወሰደችብኝ። ከዛ በኋላ አላየውም ማለት ነው። እኔ እስር ቤት ከገባሁ አላየውም። በቃ ስላችሁ እስከ መጨረሻው ወሰደችብኝ ማለት ነው። ያው እኔ ልጄን ማጣት አልፈልግም። ምክንያቱም ብዙ ነገር ብዙ ህይወትን አይቼበታለሁ። ብዙ ትምህርት ተምሬበታለሁ። ብዙ ተሰቃይቼበታለሁ። ስላችሁ ልጅ ነው
ዝም ብላችሁ አንስታችሁ የምትሰጡት ነገር አይደለም። ያው እሷም እናት ነች፣ ግን ያደረገችው ነገር በጣም ስላችሁ ከአንድ ሰው ልጅ የማይጠበቅ ነገር ነው። ከአንድ እናት የማይጠበቅ ነገር ነው። የፈለገ ነገር ቢሆን የፈለገ ነገር ተነጋግረን ቢሆን ምንም ችግር አልነበረው። ግን ሳንነጋገር ምን እንዳረጉ ምን እንደፈለገ ይሁን ብላ ጥላብኝ ሄደችው። እኔ ደግሞ ልጄን እናትም አባትም ሆኜ ያሳደግኩት እኔ ነኝ። በቃ ብዙ ነገር ስላችሁ አሁን ራሱ በሰቀቀን ላይ ነው ያለሁት። ካሁን መጡ አልመጡ እሷ መጣ። ይህን ልጅ አደራ በእናንተ ፊት፣ እናንተ ናችሁ ምስክሮቼ፣ በእናንተ ፊት አደራ ሰጥቻት እስከሚሄድ በቃ ላልተወሰነ ጊዜ ራቅ ብዬ እስከሚሄድ ድረስ ምንም አማራጭ የለኝም ስላችሁ ልጄን እኔ በቃ ከጎኔ እንዲለይ አልፈልግም፣ ላጣውም አልፈልግም። በቃ ግን እኔ እዚህ ከቆየው እስር ቤት ገባለሁ። እስር ቤት ከገባው ደግሞ እስከ መጨረሻው በቃ ልጄን አይኑን ማየት አልችልም። ይዛብኝ ትሄዳለች፣ ይዛብኝ ትጠፋለች። ሙሉ መብቱ የእሷ ነው የሚሆነውና እኔ ደግሞ እስር ቤት ከምገባ ልጄን በተገቢው መንገድ ለአምራ አደራም ሰጥቻት እሷ ያው ትረዳኛለች። በጣም ወዳት፣ በጣም ነው ማምናት። አሁን ላይ አሉኝ ከምላቸው ሰዎች ማንም ሰው የለም ከጎኔ። እሷ ነች በቃ አሉኝ የምላት አለችኝ የምላት እሷ ነች። ያው ለእናቴም ብሰጣት ፖሊሶች በጉልበት ይወስዱባታልና አማራጭ ያለኝ ለአምራ ነው። አምራ እንዴትም ብላ ሸሽጋም እንዴትም ብላ ደብቃም እኔ እስከምመለስ ልጄ እንድታቆይልኝ እንግዲህ ለእሷም አልነገርኳትም። የሁላ ነገር በቃ እንዳትጨነቅ ብዬ ስላለው ነገር አልነገርኳትም ነበር ነው። ግን ያው ነገራቶች ሲደራረቡና ከመጠን በላይ ሲሆኑ ሁሉም ሰው ማወቅ አለበትና እናንተም ከጎኔ እንደሆናችሁ ተስፋ አደርጋለሁ። ልጄ ለእናንተና ለአምራ ነው ሰጥቼ የሚሄደው፣ ለእናንተ ነው። በቃ ለአምራ ነው ልጄን አደራ ሰጥቼ የሚሄደው። ሌላ ማንም የለኝም። ሌላ ለማንም የምሰጠው ሰው የለኝም። ልጄን የሚያቆይልኝ ሰው የለም። በእናንተ ፊት እናንተ ምስክሮቼ ናችሁ። እኔ ልጄ እንዴት እንዳሳደግኩት እኔ ነኝ የማውቀው። በቃ እንዴት ልበላችሁ፣ ብዙ ነገር ሆኜበታለሁ። ብዙ በደል ደርሶብኛል። እኔ በልጄ ልጄ ለአንድ ቀን ላጣው አልፈልግም። ብቻ አደራ ውድ ቤተሰቦቼ፣ እኔ የሆነ ነገር ብሆን እንኳን ልጄን አደራ ስላችሁ በጣም ልጄን አደራ። ሌላ ምንም የምላችሁ ነገር የለም። ልጄን ብቻ አደራ አደራ፣ ልጄን ጠብቁልኝ። እስከምመለስ እንዴትም ብላችሁ ልጄን አቆዩልኝ። ይህ ልጄን ለልጄ መኖር አልችልም። ታውቃላችሁ፣ የወለደ አንጀት ነው ሁሉን ነገር የሚያውቀው ስላችሁ የገባሁበት ሁኔታ እንዲህ ነው ብዬ ላስረዳችሁ። ሁሉን የምታውቁት ነገር ነው። የደበኳችሁ ነገር የለም። በቃ አደራ ልጄን። ያው አምራንም እዚህ ድረስ ጠርቻታለሁ። ተረከበኝ፣ እናንተም ተረከቡኝ። በቃ በተቻላችሁ አቅም ተንከባከቡልኝ ልጄን። ምን ያክል ጊዜ እንደምቆይ አላውቅም። ከፈጣሪ በታች እናንተ ናችሁና ልጄን ጠብቁልኝ፣ እንዳይወሰድብኝ ልጄ አደራ አደራ፣ በሰማይ በምድር በእውነት አደራ። በቃ እናንተ ነው አደራ ሰጣችሁ። አምራትም ጣና ልጁን ለሱ ሰጠናት። ቃኔም ወደሚሄድበት ይቺ ይሸሸጋለሁ ለትንሽ ጊዜ። እስቲ አምራት ትምጣ። በቃ እኔ ጨንቆኛል። ምንም እምላችሁ ነገር የለኝም። ትምጣና አምራ በቃ እኔን ልጅ ትደብቅልኝ፣ ትሸሽግልኝ። በቃ እኔ እንደሆነኛ ሆኜ እቆያለሁ። ያው አምራ መታለች። እንደናፈቀኝ እንደነልኝ አለ አለ ማ ባባዬ እንደነልኝ ደህና ነህ? እንደናፈቀኝ ወደ ጠፋችሁ እንኳን አይባልም። ወደ ጠፋችሁ እንኳን አይባልም። ምንድነው ዛሬ ደግሞ ያለባበሰ? ምንድነው ሁላ ነገር? ከሀገር ወጥተን ልንዝናና ነው።
ምን መሰለሽ ዛሬ ለመሰለሽ የፈለኩሽ አምራዬ የተኮልክ አይደለም ነው ሀቢብ ብዙ ነገር አለ፣ ብዙ ነገር ተፈጥሯል። ያልነገርኩሽ ብዙ ነገሮች አሉ። ከበቀደሙ ክስ በኋላ ብዙ ነገሮች ደብቄሻለሁ፣ ብዙ ነገሮች አልነገርኩሽም። ማለት ምን ደበቅሽ? ዛሬ አሁን አንቺን የፈለኩሽ በቃ ልጄን አደራ ልሰጥሽ ነው። ማለት ስልሽ ያው እኔ ላልተወሰነ ጊዜ ከዚህ ራቅ ብዬ ልሄድ ነውና በአደራ መልክ ልጄን እዚሁ ስለማይሄድ ስላልቻልኩ ነው። እየቀለድክ ነው? ስልሽ ያው ቀልድ ነው ሳይሆን ፖሊሶች በጣም እያስጨነቁኝ ነው። በጣም በቃ በየሁሉም ቦታ እየፈለጉኝ ነው። በጣም በሁሉም ቦታ እየተፈለጉ እቤት በተደጋጋሚ እየመጡ ነው። እናቴን እያስጨነቋት ነው። ልጅሽን ካላመጣሽ እያሉ በቃ ስልሽ በጣም እያስጨነቋት ነው። በጣም ተጨንቃለች እና ያው በዚህ ሰዓት እኔ እስር ቤት ገባሁ ማለት ልጄን ትወስድብኛለች። ልጄን እስከ ዘላለም ነው የማላገኘው። እኔ እስር ቤት ከገባሁ አልገባኝም። አልፈታችሁም እንዴ እሱን ነገር እንዴ? ለምን እንደሆነ ያልነገርከኝስ እንዴ? በቃ እኔ እንዳትጨነቂ ብዬ ነበር ያልነገርኩሽ። በቃ ያ ሁላ ነገር ያልነገርኩሽ እንዳትጨነቂ ብዬ ነው። በቃ ስልሽ እኔ አሁን ያልተወሰነ ጊዜ ራቅ ብዬ ልሄድ ነው። መቼ እንደምመጣ አላውቅም፣ ግን በቃ ልጄን በጣም አደራ አምራ ልጄ እንዴ እኔ እንዴት እችላለሁ ባባ? እኔ አንድ ቀን ከአንተ ጋር ካላደረ እንዴት እንደሚሆን በቃ የችግር ጊዜ ብዙ ነገር ይመዳል። እንዴትም አድርጊልኝ በቃ ስልሽ አሁን በዚህ ሰዓት ይዤው መሄድ አልችልም። ይሄ ልጅ እሺ ታዲያ እንቅልፍ ራሱ ይተኛል እንዴ ባባ? እንዴ አንቺ እንደምታረጊ አድርጊ። በቃ ምንም ማድረግ አልችልም። እኔ በዚህ ሰዓት በቃ የታየ ነገር ይሄ ነው። ከዚህ ራቅ ማለት ነው። በቃ እኔ እስር ቤት ገባሁ ማለት ልጄን ትወስድብኛለች። በቃ ሁሉም ነገር በገንዘብ ነው እሷ እያደረገች ያለችው። በቃ በገንዘቧ ተመክታ ሁሉም ነገር በገንዘቧ ነው እያደረገች ያለችው። እኔ ምንም ማድረግ እችላለሁ? በቃ እኔ ከዚህ ከመሄድ ውጭ ምንም አማራጭ የለኝም። ልጄን እፈልገዋለሁ። ለዛ ነው ላንቺ አደራ፣ ያው በቃ በእነሱ ፊት ላንቺ አደራ ልሰጥሽ በቃ እዚህ ጋር የመጣሁት። እኔ እኮ ችግር የለውም፣ ግን ይሄ ልጅሽ እንዴት ነው የሚሆነው? ባባ ይጎዳብሃል እኮ ያለ አባቱ እንዴት ነው የሚሆነው? እኔ እዛ ይህንን ልጅ ይዤ መንከራተት አልችልም። በቃ እኔ ወዴት እንደሚሄድ እራሱ አላውቅም። በቃ እኔ ከዚህ የራቀ ቦታ ነው የሚሄደው። በቃ እኔም እንዲይዙኝ አልፈልግም። ልጅ እኔ ታስኩ ማለት ታሰርኩ ማለት ልጄን ትወስድብኛለች። ልጄን እስከ ዘላለም ነው የማላየው። በቃ ይሄን መስዋዕትነት ብከፍል ይሻለኛል። እኔ ልጄን እስከ ዘላለም ባላየው። በቃ አደራ፣ ያው በእነሱ ፊት ነው የሰጠሁሽ። ልጄን አደራ በቃ ጠብቂልኝ። እኔ እኮ ችግር የለውም፣ ግን እሺ እንዴት ነው አንተን? አባ ይቅርታ፣ እሺ እሺ አባ ይቅርታ። እሺ እንዴት ነው የማደርገው? ይሄ ልጅ እሺ ይቅርታ አንተ ያንተረለም እንደሆነ እኔ እንዴት ይለምደኛል? እኔ በቃ ምንም ማድረግ የምችለው ነገር የለም። እኔ ከዚህ በላይ በቃ ብዙ ነገር ብዙ ተሰቃየሁ። እኔ ልጄን እፈልገዋለሁ። ምን ያክል ደግሞ እሷ ምን አይነት ሴት ነች እንዴ? እንዲህ እንድትሰቃይ ለምን ትፈቅዳለች? ሁላ ነገር ሲጀመር በእኔ ነው የመጣው። የኔ ጥፋት ነው። አንቺ ጥፋት አይደለም። በቃ ተቀበይኝ። በቃ ተቀበይኝ። አደራ አምራ፣ አደራ እኔ የሆነ ነገር እኮ እንኳ አደራ በቃ ሲጀመር ልጄ ነው እኮ ለሰከንድ ከዓይን ዙር እንዳይል አምራ፣ እንዳይረበው እንዳይጠመው እኔ እንደምሆንለት አምራ፣ በቃ እኔ እንደምሆንለት ሆኝለት ስልሽ እኔ ከሱ ተነጥዬ አንድ ቀን አንድ ሌሊት አሳልፌ አላውቅም። አንድ ቀን ሲተኛ እንኳን አላምነው። ሲተኛ እንኳን ምን ሆነ ብዬ ምንድን ነው የማደርገው? ባባ አባቴ እወዳለሁ። እሺ ምን ጌታ አባቴ እወዳለሁ። እሺ አባቴ እወዳለሁ። ምን አባት እሺ ጌታዬ ምን አባት እኔ ምንም ላደርግልህ አልችልም። እሷ እንደኔ ሆና ትንከባከብሃለች። ባባሽ አሁን እሺ ወዴት ነው የምትሄደው? ምን ብንት እሺ ብሪዛሃል እራሱ አላውቅም። በቃ እኔ ከዚህ ብቻ በቃ ላልተወሰነ ጊዜ መራቅ የምፈልገው፣ ነገሩ ሲረጋጋ እመለሳለሁ። እሺ አባ ምን ነው
በዚህ ሰዓት እሱን ጠብቂልኝ። የራሴ ነገር አይደለም የሚያሳስበኝ የእሱ ነገር ነው። አባቴ አታልቅስ እሺ። እመጣለሁ እሺ። እመጣለሁ እሺ። እኔ ነኝ አባት እሺ እመጣለሁ እሺ። አባቴ ይወዳል። እኔ ጌታ አባቴ ይወዳል። አታስባኔ በጣም ይወድ እኔ ጌታ አታልቅስ እሺ። እሺ አታልቅስ አታልቅስ። ተመልሼ እመጣለሁ እኔ ጌታ አባቴ። እሺ ተመልሼ እመጣለሁ። ካለ እኔ አንድ ቀን እኮ አድሮ አያውቅም። እኔ አምሽቼ ስገባ እንኳን ያለቀሰ ነው የሚጠብቀኝ። አሁን አታስለቅስ አባቴ። እሺ እኔ ጌታ እወዳለሁ። እሺ እሺ እኔ እንዳትስ ምንም ላደርግልህ አልቻልኩም አባቴ። በስተመጨረሻ ተረድቻለሁ። ምንም ከዚህ በላይ የማደርግልህ ነገር የለኝም። ትንሽ ጊዜ ታገሰኝ። ነገሮች ሲስተካከሉ እመለሳለሁ። እስከዛ እሷ ጋር ትሆናለሽ። እሷ ጋር ትሆናለሽ። ሂድ በቃ እሷ ጋር ሂድ በቃ። እኔ ከዚህ በላይ እሱ ፊት እንደዚህ አትሆን አይችልም። አታልቅስ አታልቅስ የእኔ አባት አታልቅስ። እሺ እሺ አታልቅስ እሺ። እወዳለሁ እሺ። አባ ይመጣል እሺ። አባቴ እወዳለሁ እሺ። አትወደኝም? እኔም እወዳለሁ እሺ። እኔም በጣም እወዳለሁ የእኔ ጌታ። አደራ እጄን አደራ። ላደርግ አልችልም። በቃ ለትንሽ ጊዜ የሚያቆየው ልብስ እዚህ ውስጥ አለ። ምንም መፍትሄ የለም። እኔ ከዚህ ከሚዲያ አንጻር በቃ ልጄን ትወስድብኛለች። ይህ ባታየው ምን እንዴት እንደሚሆን እንዴት እንደሚያለቅስ አሁን እንዴት ነው የማደርገው? አባ እንዳይጎዳብሽ ታደርጋለህ። በቃ ምንም ላደርግ አልችልም። አምራ ልጄን አደራ። ችግር የለውም እኮ ልጄን አደራ እባክህ። እናቱ እኮ ነኝ አባት እንከባከቢልኝ አደራ አደራ። ብቻሽን እንዳታገኛት ልጁን ይዘሽ። ሰዎች ቀጥራት ትሻለች፣ ትወስድብሻለች። አደራ በተቻለሽ አቅም ለአንድ ሰከንድ አምራ፣ ለአንድ ሰከንድ ከዓይንሽ ዞር እንዳይል ለአንድ ሰከንድ እባክሽ እንደሆነች ተንከባከቢልኝ የኔ ጌታ። እሺ አባቴ የኔ ጌታ እንዳታስለቅሰው በቃ አንተ ልጅ አትግዶ። እየጎዳኸው ነው ባባ፣ እየጎዳኸው ነው ልጁን። ይልቻል ታሪ ለእሱ አስብለት እንዴ። አንተ ራስህን ጠብቅ አባ። እንደዚያቱን አንተ ተመልሽ ይመጣል። እሺ እሺ ጌታ አታልቅስ። እሺ አታልቅስ። አታልቅስ አባ። እኔም ደምስስ አታልቅስ። እሺ አባቴ ይሄ አባቴ ወዳለሁ። እሺ እኔ ልቅስም ወዳለሁ። እንዳደራ ልጁን አደራ ልጃለሽ አቀም ራስህን ጠብቅ። እኔ ችግር የለውም። አንተ ብቻ ራስህን ጠብቅ። ልጁን አደራ አደራ
ነገር እኔ አባት አታልቅስ፣ በእናትህ አባት አንተ እንደዚህ አትሆንብኝ። ወይ ጌታ አታልቅስ፣ አታልቅስ፣ እንደዚህ አትሆንብኝ። አትወዳለሽ፣ አትወደኝም አንተ አባት አትወደኝ። ቻው በቃ አደራ አምራ አደራ ይመጣል እኮ አባ። ሽርሽር እኮ ነው ሄደው። ታውቂያለሽ በቃ አምራ አደራ ባባዬ ቻው። እሺ ቻው። ይቅርታ በጣም ቻው። እኔ አምራ አደራ ልጄ ባባዬ ይመጣል። ሽርሽር እኮ ነው ሄደው። ሽርሽር ነው ሄደኝ ቆንጆ አታልቅስ እሺ። ሽርሽር ነው ሄደው እሺ አባት እሺ። እኔ ጉዴ አልቅሶ አስለቅሶ እኮ እሺ። ምንድን ነው የማደርገው? ይህ ልጅ እሺ ምንድን ነው የማደርገው? ፍቃዝን እኮ ግራ ገባኝ። እሺ አሁን ይሄ ልጅ የአባቱን ጠረን ለምዶ እንዴት ነው እሺ አሁን ከኔ ጋር እራሱ እኔ አላውቅም። አንድ እናት እንግዲህ የሚደረገኝ ነገር አባቴ አታልቅስ፣ አባ ይመለሳል። እማ አለሁልሽ እሺ፣ እማ እያለሁ እሺ። እስቲ ሳመኝ። ትወደኛለህ? አባ ወደ ቤት እንሂድ እሺ። ወደ ቤት ሄደን ጥብ እንላለን። ቾኮሌት እገዛላለሁ። እንሂድ